የደረሰልን የዕለቱ ዋና ዋና ዜናዎች ወደ እናንተ እናቀርባለን። አብራችን ቆዩ። በአማራ ክልል ውጊያ ተጠናክሮ ቀጥሏል። በመንግስት ሰራዊት ወታደራዊ ውድመትን አድርሷል። የባህር በር ጥያቄ የኢትዮጵያ ኤምባሲዎች የዲፕሎማሲ ስራዎችን አጠናክሮ እየሰሩ መሆኑ ተነገረ። ደቡብ አፍሪካ የፍልስጤማውያን አውሮፕላን ላይ ምርመራ ልታደርግ ነው። ወደ ዝርዝሮቻቸው እናልፋለን። አብራችን ቆዩ። በአማራ ክልል ውጊያ ተጠናክሮ ቀጥሏል። ፋኖ በመንግስት ሰራዊት ወታደራዊ ውድመትን አድርሷል። በአማራ ክልል ግጭቱ መባባሱን ተከትሎ በጉዞ ላይ በነበሩ የመንግስት ወታደራዊ ተሽከርካሪዎች ላይ በፋኖ ኃይሎች በተፈጸመ ተደጋጋሚ ጥቃቶች ከፍተኛ ውድመት ደርሷል። የመንግስት ጦር አዛዦች የፋኖ የታሪካዊ ጠላታችን ተላላኪ ባንዳ በማለት በመኮነን የጸረ ባንዳ ዘመቻ ላይ መሆናቸው ሲገልጹ፣ በሌላ በኩል ደግሞ የፌዴራል የክልል የጸጥታ ኃይሎች ከውጊያ ቀጠና በመጥፋት ወደ ፋኖ መቀላቀላቸው እየተበራከተ መምጣቱ ዘግቧል። ባለፉት ተከታታይ ቀናት የፋኖ ኃይሎች ለመንግስት ጦር የሚላኩ የሎጂስቲክ ወታደር ጭነት ተሽከርካሪዎች ተደጋጋሚ ጥቃቶችን ፈጽመዋል። ከባህር ዳር ብዙም በማይርቅ በጉዞ ላይ በነበሩ ተሽከርካሪዎች ላይ በፈንጂ ጥቃት ጉዳት እንደደረሰ ታውቋል። ዋና የውጊያ ቀጠና የሰሜን ጎንደር ቆላ ወገራት ጃኖራ አካባቢ ውጊያ ለተከታታይ ቀናት የተቀጠለበት ቀጠና ሆኗል። በውጊያዎች ላይ በዋናነት እየተሳተፈ የሚገኝ የምስራቅ እዝ ሲሆን አዛዡ ሌተናንት ጄኔራል መሐመድ ተሰማ ናቸው። ጄኔራሉ የፋኖ ታሪካዊ ጠላታችን ተላላኪና ባንዳ በማለት የብልጽግናውን ተደጋጋሚ ፕሮፓጋንዳ አስረድተዋል። የባህር በር ጥያቄ የኢትዮጵያ ኤምባሲዎች የዲፕሎማሲ ስራዎችን አጠናክሮ እየሰራ መሆኑ ተነገረ። በዓለም ዙሪያ የሚገኙ የኢትዮጵያ ዲፕሎማሲያዊ ተቋማት ኢትዮጵያ ያነሳችውን የባህር በር ባለቤትነት ጥያቄ ዓለም አቀፍ ማህበረሰብ በአግባቡ እንዲገነዘብ ለማስቻል ሰፊ የዲፕሎማሲ ስራዎችን ማከናወን መጀመራቸውን አስታወቁ። የኤምባሲው ኃላፊ ጥያቄውን የህልውናውን የፍትህ ጉዳይ ከመሆኑም በላይ ዓለም አቀፍ ሕግ የሚደግፈውና የጋራ ተጠቃሚነት የሚያረጋግጥ እንደሆነ ገልጸዋል። ኤምባሲዎች በሰጡት መግለጫ የሀገሪቱ ብሔራዊ ጥቅም ከማስከበር ባለፈ የባህር በር ጥያቄውን በዋናነት መስራት ጀምረዋል። በእንግሊዝ የኢትዮጵያ አምባሳደር የሆኑት ቡሩክ መኮንን ዲያስፖራ በህዳሴው ግድብ ጫና ወቅት የተጫነውን ቁልፍ ሚና አውስተው አሁን ደግሞ የባህር በር ጥያቄውን ተገቢነት ፍትሐዊ ለዓለም በማስረዳት የበኩሉን እንዲወጡ እየተሰራ መሆኑ ገልጸዋል። በኩዌት የኢትዮጵያ አምባሳደር ሲድ መሐመድ በበኩላቸው የኢትዮጵያ የባህር በር ጥያቄ ፍትሐዊ ተጠቃሚነት የማስጠበቅ የህልውና ጉዳይ እንደሆነና በጋራ ተጠቃሚነት መርህ ላይ የተመሰረተ ዓለም አቀፍ ተቀባይነት ያለው መሆኑ አስገንዝበዋል። የዲፕሎማሲ ስራ በተለየ ወቅት የተፈጠረውን ኢፍትሐዊ ማሳወቅ ላይ ያተኮረ ነው። ዚምባብዌ አምባሳደርነት ኃላፊነት ያላቸው ረቪድ መሐመድ ኢትዮጵያ በባህር በር ያጣችውን በፖለቲካ አሻጥር የተሸበረ ኢፍትሐዊ ውሳኔ እንደነበር አውስተዋል። ደቡብ አፍሪካ የፍልስጤማውያንን አውሮፕላን ምስጢር ላይ ምርመራ ልታደርግ ነው። የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ 153 ፍልስጤማውያንን ጭነው ከጋዛ የመጣው የኪራይ አውሮፕላን ስለ መነሻውና ስለ ጉዞው ሂደት ምርመራ እንደሚያካሂድ አስታውቋል። አውሮፕላኑ ጆሃንስበርግ ኦኦር ታምቦ አውሮፕላን ማረፊያ ሲደርስ ተሳፋሪዎቹ የመውጫ ማህተም ስላልነበራቸው ለ10 ሰዓታት ያህል መውረድ ተከልክለው ነበር። በኋላ ላይ ግን በበጎ አድራጎት ድርጅቶች ጣልቃ ገብነት በመንግስት ርህራሄ አብዛኛዎቹ ወደ አገሪቱ እንዲገቡ ተፈቅዷል። ሚስጥራዊ ጉዞ ራማፎሳ አውሮፕላኑ በናይሮቢ በኩል አልፎ ወደ ደቡብ ሱዳን በረረ ብለዋል። የፍልስጤም ኤምባሲ እንደገለጸው ተሳፋሪዎች ከእስራኤል ራሞን አየር ማረፊያ ተነስተው በኬንያ በኩል በረዋል። ደቡብ አፍሪካ የደረሱትም ያለ ቅድመ ማስጠንቀቂያ ነው። ኤምባሲው ያልተመዘገበ ድርጅት የሰዎችን አሳዛኝ ሁኔታ በመጠቀም ገንዘብ ሰብስበው ህገወጥ ጉዞውን እንዳመቻቸ ከሷል። የአየር ውስጥ ጉዳይ ሚኒስትሩ ሁሉም ተጓዦች ትክክለኛ ፓስፖርት እንዳላቸው አረጋግጠዋል። ከተሳፈሩት 153 ሰዎች ውስጥ 23 ያህል ወደ ሌላ መዳረሻ የተጓዙ ሲሆን ቀሪዎቹ 150 ፍልስጤማውያን ደቡብ አፍሪካ እንዲገቡ ተፈቅዶላቸዋል። ፕሬዝዳንት ራማፎሳ ልንመልሳቸው አንችልም ሲሉ ገልጸዋል። በሌተናል ጄኔራል አብዱል ፈታህ አልብሩህም የሚመራው በሱዳን ጦር ኃይል ድል እየቀናው መሆኑን አስታወቀ። የጦር ኃይል ዛሬ ባወጣው መግለጫ በሰሜናዊው ኮርዶፎን ግዛት ውስጥ ድል እየቀናው መሆኑን አስታወቀ። የማጥቃት ዘመቻው እንደሚቀጥልም ተናግሯል። ይህ የመልሶ ማጥቃት ዘመቻ ግብ የሰሜን ደቡብ ኮርዶፎን መተላለፊያ የሆነችውን ካዘጌይልን
መያዝ መሆኑን ገልጾ ሁሉም በተቀናቃኙ የተያዙ መሬቶችን እስከሚያስለቅቅ ድረስ ወታደራዊ ዘመቻውን እንደሚያከናውን አስረድቷል። ይህ በእንዲህ እንዳለ ጦርነቱ በመሸሽ ወደ ቻድ የሚሰደዱ ሱዳናውያን ቁጥር እየጨመረ ሲሆን የእርዳታ ድርጅቶች ሰራተኞች በቀን ከ200 እስከ 500 የሚሆኑ ሱዳናውያን ቻድ መግባት ላይ መሆናቸውን በመናገር ገልጸዋል። በሌላ በኩል በአገሪቱ ውስጥ በሚገኙ የኃይል መሰረተ ልማቶች ላይ የሚደርሰውን ጉዳት መቀጠሉ ተሰምቷል። በትናንትናው ዕለትም በሃይት ናይል ግዛት ውስጥ የሚገኘው በቫይር የተሰኘው የነዳጅ ማጣሪያ በድሮን ተመትቶ ሙሉ በሙሉ መውደሙን ተዘግቧል። እንደ ዘገባቸው በሀገሪቱ ውስጥ ትልቅ የሚባሉ ነዳጅ ማጣሪያዎች ላይ በአንድ ወር ውስጥ እንዲህ አይነት ጉዳት ሲደርስ ለሶስተኛ ጊዜ ነው ብለዋል። ውድ አድማጮቻችን ለዛሬ ያቀረብንላችሁ ዜናዎች በዚህ አበቃን። በቀጣይ ዜና እስክንገናኝ ደህና ቆዩ።